ራሱን መቀየር የሚፈልግ ሰው ስለ ህይወት ያለውን አረዳድ መቀየር አለበት። ነገሮች ያለ እድል እንደማይሆኑ እያመንክ ህይወትን ለመቀየር መሞከር አስቸጋሪ ነው የሚሆነው። ያለ ዘመድ ወይም ያለ ገንዘብ ምንም አይነት ነገር መስራት አይቻልም ብለህ ካመንክ ብቻህን ሆነህ ምንም አይነት ነገር መስራት አትችልም። የሀሳብ ታሳሪ ነው የምትሆነው። የተሻለ ነገር የሚሆነው የተለየ መረዳት መፍጠር መቻል ነው። ካልሆነ ግን ቢያንስ የሆነ ሁሉ እንዳለ ሆኖ በነገሮች ውስጥ አልፌ ማድረግ የሚፈልገውን ነገር አደርጋለሁ የሚል አመለካከት መፍጠር የግድ አስፈላጊ ነው። አንተ ስለራስህ ከምታስበው በላይ እንደሆን ማመን አለብህ። አስተሳሰብህ ዓለምን እንደሚፈጥረው አምነህ መቀበል መቻል አለብህ። ማንም ሰው ያሰበውን ነው የሚሆነው። ያ ማለት ገጠመኞች አይፈጠሩም ማለት አይደለም። ግን ገጠመኞች እንኳን ቢፈጠሩ ስለምታስበው ነገር ባልጠበቀው ሁኔታ ወይም በአጭር ጊዜ ውስጥ ለመሆን እንጂ ምንም አእምሮ ውስጥ ላልነበረ ነገር አጋጣሚ አይፈጠርም። ስለ ራስህ ያለህ አመለካከት፣ ስለ ህይወትህ ያለህ መረዳት ካልተቀየረ ድረስ ህይወትህ ልክ እንዳለፈው ነው የሚሆነው። ወይም ሌላ ሰው የሚኖረው አይነት ህይወት ነው የምትኖረው ማለት ነው። ወይም ከዛ ሌላ ሰው ከሚኖረው ህይወት፣ ጓደኛ ከሚኖረው ህይወት ወይም ስትኖረው ከነበረው ህይወት የተለየ አይሆንም። ያ ማለት ልክ በራስህ አትተማመንም ማለት ነው። ራስህን አትወድም፣ ትጠጣለህ፣ ትሰክራለህ፣ ሰዎች ጋር ለመጣላት በጣም ቅርብ ነህ። አንተ ያልከው ነገር በጣም ልክ ነው እና ሰዎች በሀሳብ ካልተስማሙ እነሱ ስህተት እንደሆኑ እንጂ የምትከራከረው ለመግባባት አትሞክርም። እንደዚህ አይነት ነገር አይታይም። አጋጣሚዎች አይታዩም። ቤት አምሽተህ ነው የምትገባው። ለታክሲ ትሰለፋለህ። ማንነትህ ቅንጡ መኪና እንደሚገባው አታምንም። አንተ ሀሳብ ውስጥ የሚኖረው ከየት አመጣለሁ የሚል የማይመለስ ጥያቄ ብቻ ነው። በቃ ልክ እንደ ማንኛውም ሰው ማለት ነው። አጋጣሚዎችን ስትጠብቅ ያልፍልኛል እንዳልክ ምናልባት ሳያልፍልህ ልታልፍ ትችላለህ። ጥያቄው እድሜ ልክህን ሙሉ ልትጠቀምበት ከምትችለው በላይ ኃይል እንዳለ ታምናለህ ወይ የሚለው ጥያቄ ነው። ይህ ኃይል በምንም አይነት ሁኔታ ውስጥ ተጠቅሜ ራሴን እቀይራለሁ የሚል እምነት ካለህ እንዴት መሆን እንደሚችል ደግሞ አእምሮ ራሱ መንገዱን በደንብ ያሳያል። ምክንያቱም አእምሮ ሁሌም ታምር ለመስራት በተጠንቀቅ ላይ ነው። የሚጠብቀው ያንተን ማመን ብቻ ነው። አእምሮ የኛን ማመን ብቻ የሚጠብቀው። ታዲያ እምነት ደግሞ ብቻውን ምንም አይሰራም። እምነት ከጨለማው በስተኋላ ያለውን ብርሃን ተስፋ በማድረግ በጨለማው በድፍረት ዋጋ እንድትከፍል የሚያደርግ ነገር ነው። ስለዚህ ምንድነው ማድረግ ያለብህ? መጀመር መቻል አለብህ ማለት ነው። እርምጃ መውሰድ አለብህ። የሆነ አጋጣሚ ማለፍ ያለብህን ነገር አያሳልፍም። በእያንዳንዱ ቀን የምትራመደው አንድ እርምጃ ግን የሆነ ቀን የምትፈልገው ቦታ ላይ ያደርሳል። ስለዚህ መጀመሪያ የተሻለ ህይወት እንደሚገባህና መለወጥ እንደምትችል ማመን አለብህ። ከዛ እርምጃውን ጀምር። ለመለወጥ ስትወስን ግን ምን አይነት ለውጥ እንደሚያስፈልግህ ደግሞ ለይቶ ማወቅ አስፈላጊ ነው። አካላዊ ለውጥ ነው የሚያስፈልግህ? አእምሯዊ ለውጥ ነው የሚያስፈልግህ? መንፈሳዊ ለውጥ ነው የሚያስፈልግህ? ከገቢህ አንጻር ነው መለወጥ የፈለግህ? በትምህርትህ፣ በጤና፣ ከቤተሰብ ጋር ባለ ግንኙነት፣ ከጓደኛ ጋር ባለ ግንኙነት መለወጥ የፈለግበትን ዘርፍ ምንድን ነው? ይህም ማወቅ ያስፈልጋል። ምክንያቱም ድክመትህን አውቀህ እንድትሰራበት ነው። መለወጥ ያለብህ ዘርፍ ላይ በቀላሉ መለወጥ እንድትችል ማለት ነው። ሁለንተናዊ ለውጥ ከሆነ የሚያስፈልግህ ደግሞ የብዙ ለውጦች ድምር ስለሆነ ለራስህ ማየት ለምትፈልገው ለውጥ ጊዜ መስጠት ያስፈልጋል። ሁለንተናዊ ለውጥ በ3 ወይም በ4 ወር ውስጥ ልታመጣ አትችልም።